ለብዙ ወራት የኤአይ ቪዲዮ ቱሎችን እየሞከርኩ ነበር እና ሁል ጊዜ የሚደርሰኝ ትልቁ ኮምፕሌን እነዚህን ቱሎች እኛ አፎርድ ማድረግ አንችልም የሚል ነው። አሁን ላይ የተቀየረ ነገር አለ። እዚህ ቻናል ላይ እንደምታውቁት በብዛት ቪዲዮዎችን እየሰራው ያለሁት በሂግስፊልድ ኤአይ በኩል ነው። ምክንያቱም ሌላ ቦታ ካሉት ኤአይ ፕላትፎርሞች በጣም አፎርደብል ስለሆነ ነው። ይህን ማመን ስለሚከብዳችሁ ኮምፔር እያደረግኩ አሳያችኋለሁ። በሌላ በኩል ብዙዎቻችሁ እንዴት ነው ፔመንት መፈጸም የምንችለው የሚል ጥያቄ ታነሳላችሁ። በዚህ ቪዲዮ እኔ ፐርሰናሊ ለምን ሂግስፊልድ እንደምጠቀም ፕላስ በቀላሉ ፔመንቱን እንዴት እንደምትፈጽሙ ስቴፕ ባይ ስቴፕ አሳያችኋለሁ። ኦራይት፣ ይህን ቴብል ላሳያችሁ። ሲዳንስ 2.0 የሚያቀርቡ 5 ፕላትፎርሞች አሉ እና ሁሉም ተመሳሳይ ለሆነ ሞዴል የተለያየ ዋጋ ነው የሚያስከፍሉት። ሲዳንስ 2.0 እንደ ምሳሌ ነው እያነሳው ያለሁት እንጂ ሂግስፊልድ ላይ በአንድ ጊዜ ሰብስክሪፕሽን ዓመትን ሙሉ አንሊሚትድ እና ፎር ፍሪ የምታገኟቸው ሞዴሎች አሉ። ኦኬ፣ ቴብሉ ላይ ሁለተኛውን ኮለመን እዩት። ያው ባይ ፋር ሂግስፊልድ ነው አሸናፊው ወደ 150 ጀነሬሽንስ። ትልቁ ነገር ለምትከፍሉት ገንዘብ ምን ያህል የቪዲዮ ኮንቴንት ጀነሬት ማድረግ ትችላላችሁ የሚለው ነው። ኦፕንአርት በ143.5 ጀነሬሽን ሁለተኛ ላይ ነው ያለው። ቅርብ ቢሆንም ግን ስቲል ከሂግስፊልድ ያነሰ ነው። ከዛ በጣም እየወረደ ይመጣል። ፍሪፒክ 95፣ አርትሊስት 20 ብቻ፣ 11 ላብ ደግሞ 34 ይሰጣችኋል። አሁን በአንድ ጀነሬሽን የምታወጡትን ወጪ እኔ ሂግስፊልድ $0.347 ነው። ኦፕንአርት $0.362፣ ፍሪፒክ 0.544። ይህ ባይዘዌ ከሂግስፊልድ አንጻር ወደ 57% የበለጠ ውድ ነው። ሞዴሉ አንድ አይነት እስከሆነ ድረስ ተመሳሳይ አውትፑት ለማግኘት ይህን ያህል ልዩነት ሊኖረው አይገባም። እዚህ ጋር ደግሞ ላስገርማችሁ፣ ሂግስፊልድ ላይ በአመት ወራዊ የምትከፍሉት ፕራይስ $52 ብቻ ነው። ፍሪፒክ ለዚህ $129 ያስከፍላችኋል። አርትሊስት $90፣ ኦልሞስት ከኦፕንአርት ጋር ተቀራራቢ ነው እና 11 ላብ $82.5። ይህን ኮለመን ደግሞ ላሳያችሁ። ዊዝ ዩር ሰብስክሪፕሽን አንሊሚትድ ጀነሬሽን የሚሰጣችሁ የትኛው ፕላትፎርም ነው? ሂግስፊልድ ጋር ስንመጣ 8 ሰከንድ ርዝመት ያለውን ክሊፕ ለ14 ቀናት ያክል አንሊሚትድ በሆነ ዌይ መጠቀም ትችላላችሁ። ኦፕንአርት እስከ 5 ሰከንድ ርዝመት ያለው ክሊፕ ለ14 ቀን። እንግዲህ የሚያዋጣችሁን እናንተ ታውቃላችሁ። እስካሁን ለኤአይ ቪዲዮ ሌሎቹን ፕላትፎርም ስትጠቀሙ ከነበር ሊትራሊ በትንሽ ዋጋ ብዙ እየከፈላችሁ ነው። አሁን ብዙ ሰዎች በጣም ኮምፕሊኬትድ እንደሆነ አድርገው የሚያስቡት ይህን ፓርት ነው። ግን አይ ፕሮሚስ ዩ እንደዛ አይደለም። በኢትዮጵያ ገንዘብም ሆነ በክሪፕቶ የዚህን ሰብስክሪፕሽን መክፈል ትችላላችሁ። በትክክል እንዴት እንደሆነ ላሳያችሁ። በባይቢት ወይም ባይናንስ ሊሆን ይችላል። ሆፕፉሊ አብዛኞቻችሁ አካውንት ይኖራችኋል። ከሌላችሁም በጣም ቀላሉ ለመክፈት ከከፈታችሁ በኋላ ኬዋይሲ ጨርሳችሁ ቨሪፋይ ማድረግ ነው። አካውንታችሁ ላይ ከገባችሁ በኋላ በግራ በኩል ባይ ክሪፕቶ የሚል ኦፕሽን ታገኛላችሁ። ከዛ ፒቱፒ ትሬዲንግ፣ ባይቢት እና ሌሎች ኤክስቼንጂንግ ፕላትፎርሞች ላይ የራሳችሁን አይፒ አድሬስ ትራክ አድርጎ ይህን ባይ ዲፎልት ወደ ኢቲቢ ያመጣላችኋል። እዚህ ፕላትፎርም ላይ ግን ራሳችሁ ሰሌክት ማድረግ አለባችሁ። አት ዲስ ፖይንት መግዛት ስለምንፈልግ ይህን ኦፕሽን ባይ ላይ መሆኑን እርግጠኛ ሆኑ። ደን ካሉት ኦፕሽኖች ውስጥ የምትፈልጉትን መርጣችሁ የምትፈልጉትን አማውንት ካስገባችሁ በኋላ አድቨርታይዘሩ ባወጣው ፔመንት ሜትድ መሰረት ክሪፕቶን ወይም ዩኤስዲቲ መግዛት ነው። በተመሳሳይ ሁኔታ ይህን በቴሌግራም ዋሌት በኩል ማድረግ ይቻላል። ዋንስ ከጨረሳችሁ በኋላ አሁን ቨርቹዋል ካርድ ያስፈልገናል። እኔ ፐርሰናል የምጠቀመው የባይቢት ቨርቹዋል ካርድን ነው። በሌላ በኩል ደግሞ ቢትኖብን እንደ አማራጭ እጠቀመዋለሁ። እነዚህን ካርዶች እንዴት በቀላሉ ማውጣት እንደምትችሉ ከዚህ በፊት ስቴፕ ባይ ስቴፕ ቪዲዮ ሰርችላችኋለሁ። ከታች ዲስክሪፕሽን ውስጥ ታገኙታላችሁ። የባይቢት ካርድ ማስተር ካርድ ላይ ቤዝድ የሆነ ቨርቹዋል ካርድ ነው። ኦንላይን ለምትገዙት ነገር አማዞን ላይ ሊሆን ይችላል፣ አሊኤክስፕረስ ወይም የተለያዩ ሰብስክሪፕሽን ሰርቪሶች ላይ በሰፊው ተቀባይነት አለው። እነዛን ስትከፍቱ የገጠማችሁ ችግር ካለ ኮሜንት ላይ አሳውቁኝ። በእኛ ሴናሪዮ የባይቢት ቨርቹዋል ካርድ ስለምንጠቀም ባይናንስ ላይ የገዛነውን ክሪፕቶ ወደ ባይቢት ትራንስፈር ማድረግ አለብን። ያንን ለማድረግ ዳሽቦርድ ላይ ሆናችሁ በቀኝ በኩል ዊዝድሮ የሚል አለ። ይህን ኮይን ወደ ዩኤስዲቲ እንቀይረው። ከዛ አድሬሱንና ኔትወርኩን ባይቢት ላይ በመረጣችሁት መሰረት አስገብታችሁ ዊዝድሮ ማድረግ ነው። አሁን ባይቢት ላይ የእናንተ አሴት ውስጥ ካርዱን ታገኙታላችሁ። ዋንስ ሁሉንም ካዘጋጀን በኋላ ቀጥታ ወደ higsfield.ai ተመልሰን ከላይ በቀኝ በኩል ፕራይሲንግ የሚለው ጋር እንምጣ። ደን የምትፈልጉትን ፕላን መምረጥ ነው። ግን ስትመርጡ ምን አይነት ሞዴሎችን ኦን ደ ዌይ አክሰስ ማድረግ እንደምትችሉ በደንብ ቼክ አድርጉ። ከዛ ከላይ መንዝሊ ነው ወይስ አኑዋል ነው መጠቀም የምትፈልጉት? አኑዋል ከሆነ እስከ 30% ቅናሽ ታገኛላችሁ። የምትፈልጉትን ምረጡና ጌት ፕላን የሚለውን ክሊክ አድርጉ።
ደን ካርዳችሁ ላይ ያሉትን ዲቴይልስ በየቦታቸው ማስገባት ነው። እኔ የራሴን በዚህ መንገድ አስገባለሁ። ስልክ ቁጥር ኦፕሽናል ስለሆነ እንተው። ሰብስክራይብ የምታደርጉበት ኢሜይል ከላይ ያለው ነው። ሁሉንም ዲቴይል ቼክ ካደረጋችሁ በኋላ ሰብስክራይብ ዳትስ ኦልሬዲ ማርኬቱ ላይ ያለውን በጣም አፎርደብል የሲዳንስ 2.0 ፕላትፎርም ሰብስክራይብ አድርጋችኋል። ክፍያ ስትፈጽሙ ፌል የሚያደርግ ከሆነ ቨርቹዋል ካርዳችሁ ላይ በቂ የሆነ አማውንት አስገቡ። ምክንያቱም አንዳንድ ጊዜ እንደዚህ አይነት ሰርቪሶች አነስተኛ የሆነ የቬሪፊኬሽን ፊ ይይዛሉ እና እንደ በፈር $1 ወይም $2 ጨምሩ። ይህን ይመስላል። ይህ ቪዲዮ ብዙ ገንዘብ ሴቭ እንድታደርጉ ከረዳችሁ ሜክ ሹር ላይክ ማድረጋችሁን እና እንደዚህ አይነት ቪዲዮችን ሞር ለማግኘት ሰብስክራይብ ቱ ዘ ቻናል። አስ ዩዥዋል ጥያቄዎቻችሁን ኮሜንት ሴክሽን ላይ አሳውቁኝ። ቴንክስ ፎር ዋቺንግ። በሚቀጥለው እንገናኝ። ፔስ